ትላንትና ማለት ነው ቤተሰብ አንተ ትመላለስ እኔ እመጣለሁ አንተ ትመላለስ እኔ እመጣለሁ እያለች ነበረች ማለት ነው። ፈርቼ ነው እንጂ ቤትን አውቀዋለሁ እያለች ነበረችው። ለካ ለዚህ ነው እንዴ ቤተሰብ ለካ ቤቱ ድረስ ለመምጣት ነው እንጂ ለዛ ነው እንደ ቲክቶክ ላይ እንደዚህ እያልሽ ያደርሹ ማታ ማለት ነው ሴትዮ ለዚህ ነበረ። ከዛ ዛሬ ደግሞ የብሩኬ ቤትን ደግሞ የምትመርቀው ወይም ደግሞ የምትከፍተው መጀመሪያ ቤቱን የምትከፍተው እሷ ናት ማለት ነው። ካሜራማኑን ከየት መጣልሽ? ይሄ ቤኪና ልጅቷ የሆነ ነገር አላቸው ብሩኬና ሃይሚን ለማለያየት ፈልጎኝ አላቅም። ካሜራማኑ ለእሷ እንዴት እሺ ብሎ ቤቱን ከፈተላት? እሷ እንድታወራል እንዴት ተፈቀደላት ማለት ነው? እሷ ናት የምትከፍተው ቤቱን። ከዛ ብሩኬ ቻናል ላይ ተፖሰተ ማለት ነው። ያልገባኝ ነገር ይሄ ነው። ሲቀጥል ደግሞ ማለት ነው ሲቀጣጥል እንግዲህ ዛሬ ደግሞ እቤት ድረስ ሄዱ። እንግዲህ ሃይሚም ማውራት ትፈልጋለች፣ ልጅቷን ማውራት ትፈልጋለች። ትላንትና እንግዲህ ከህይወቴ ውጡ እያለ ሁለቱንም እያስወጣቸው ነበረ። ዛሬ ደግሞ እስከ ቤቱ ድረስ እቺም ሄደች። እቺንም ባለፈው ልክ ሃይሚን ይዟት እንደሄደ ዛሬ ደግሞ እቺን ብሩኬ ያለበት ድረስ ይዟት ሄደ ማለት ነው ቤተሰብ ብቻ የሆነ ቢገባ እኮ ደስተኛ ነበር። ለምንድን ነው ደስተኛ መሆኑ? ሴትዮ ማልፈልገውን ነገር ለምንድን ነው ማደርገው? ልጅ ነው እኮ ሁሌ ጭቅጭቅ፣ ሁሌ አንድ አይነት ላንጉጅ ወይም ደግሞ አንድ አይነት እንትን ወሬ ነው የምታወሩት። አንድ አይነት ነገር ማለት ነው። እንዴት ነው ልጅ ነው ተቀበል፣ ልጅ አይደለም አልቀበልሽም፣ አላምንም። ልጅ ነው ተቀበል፣ አልቀበልም። ሃይሚ ደግሞ ያንተ አይደለም ወይ የኔ አይደለም። በቃ ሁሌ አንድ አይነት ነው እንዴ። ለኛ ራሱ አስቡ፣ ለኛ ራሱ ይሰለቻል። ምክንያቱም አንድ አይነት ወሬ ነው እያወራችሁ ያላችሁት። የሆነ ፐርሰንት እንኳን አልሄዳችሁም እንዴ። ወይ ብሩኬ አላመነ ወይም ደግሞ ብሩኬ አላምንም ብሎ እንዴ። እንደዚህማ አያምርም። ብሩኬ በቃ አላምንም ብለህ ጥፋ፣ ከቡታጀራ ጥፋ። ገባ አይደል? ወይ አዲስ አበባ ሂድ፣ ወይ የሆነ ቦታ ሄደ በቃ ከሁለቱም ጠፍቻለሁ ምናምን ብለህ እንደ ድራማው የሚያምረው ወይም ደግሞ ስራው የሚያምረው ራሱ የሆነ ስታጓጉና የሆነ በቃ ፓወር ስታመጡ ነው። እንዴት ነው እንዴት ልበላችሁ እንዴ? አንድ አይነት እኛ ራሱ እኮ አንድ ላይ ሁሌ መኝታ ቤት ብሩኬ ሁሌ ኦዲየንስ መኝታ ቤት ከገቡ እኮ እንዴ እኛ ምን ልንሰራ ነው መኝታ ቤት ምን ገባው? እኛ ሁላችንም ካረገዝን አስበዋል። ብሩኬ ስቃይ ነው በኋላ እኮ ብሩኬ እንዴ አችለንም። ስለዚህ ጥሩ አይደለም። ኦዲየንስ መሀል ላይ ወንድ ብቻ አይደለም ያለው፣ ብዙ ሴቶችም አሉ፣ ብዙ የመዳንቀሞችም አሉ። እንዴ እኛም እኮ ከእናንተ ጋር መኝታ ቤት ገብተን ነው እያየን ያለ ነው። እንዴ ብሩኬ ስራውን ቀይሩት፣ የሆነ ትንሽ ሞቅ አድርጉት። የምሬን ነው እኮ እንዴ። ወይም ደግሞ ሃይሚ ትንሽ ጥፊት አድርጋት ይችል ልጅ። ከዛ በኋላ ልጅቷ ታማ እንትናለች ምናምን የሆነ ነገርን አስገቡበት። የምሬን ነው። ሁሌ አንድ አይነት እኔ ሰልችቶኛል። እንዴ ምንድነው ሁሌ ራ ይሰለቻል እኮ። አንድ አይነት ነው። ሁሌ አንድ አይነት ወሬ ነው የምታወሩት። ምኑ ነው እቺ ትመጣለች እመን ልጅ ነው እመን አለበዛ አሳስራለሁ ብለ ሁሌ ነው የምታስፈራራው። አይ ነው እሱን እናውቃለን። ሁሌ አንድ አይነት ነው። እኔ ጨነቀኝ የምሬ። እኔ ሞቀ ሲል ነው ደስ የሚለኝ፣ ሲደባደቡ ምናምን ነው ደስ የሚለኝ። እኔ እንደዚህማ ደስ አይልም። ታቅ ቢገባ እኮ ልጅም ስለሆነ አይደል እንደ አክብሬ ዝም የምልሽ። አንተ ምንም አክብረ ዝም ያልከው እርጉዝ ባትሆኚ እኮ እንተያይ ነበር። ምን እንደማደርግሽ እንተያይ ነበር። ስርዓት እንኳን እኮ አውርተኛ አታውቅም ብሩኬ እኮ። ታዲያ ለምንድን ነው መሆናሽ? አሁን በቃ እሱ አልጋ ላይ ቁጭ ብላ እሱ እንደዚህ ቁጭ ብላ ልክ ባልና ሚስት ይመስል ሁለቱም ይከራከራሉ። እኔ ምንም ሆነ ምን ሃይሚና አንተ አትለያዩም። ኦኬ እቺ ልጅ እኔ በቃ ልጅ አርግዛለች ብላችሁ ነው እንጂ አላረገዘችም። ሆዷ በአንድ ቀን በሳምንት ውስጥ ይሄን አያክልም። መቆንጠጥ ነበር። የምሬን ነው። አንቺ ታዲያ እኔ ወጥሬ በሰላም ነው ወይ መጣሽው? መልሽልኛ። በሰላም ነው ወይ? እኔ እኮ ያልሆነ ነገር አይደለም ይዤ የመጣሁት። ያልሆነ ነገር እና የብሩኬ ልጅ ነው ይዘሽ የመጣሽው። ጥሩ ነገር ነው ይዘሽ የመጣሽው። በእነሱ ህይወት ውስጥ ጥሩ ነገር ነው። የዛኔ የተፈጠረውን ነገር ሁሉንም ነገር ረስተው ሊሆን ይችላል። ግን ነገርኩ የዛን ሰዓት የተሰጠኝ ተስፋ ነበረ። ግን ያን ሁሉ ነገር ረስተካ ይሄ እኮ ነው። ሴቶች እኮ አብዛኛው ጊዜ ማለት ነው ሲለያዩ በቃ ምንድነው ለኔ የሰጠኝ ተስፋ እኮ ብዙ ነበረ። እወድሻለሁ፣ አፈቅርሻለሁ፣ አኖርሻለሁ፣ ልጅሽን እንደዚህ ያደርጋለሁ ብለህ ብዙ ነገር ነግረኸኝ አሁን በድንገት አልወድሽም ብለህ ስትናገር ደግሞ እንደዚህ ያለኝ በዛ ሰዓት የሰጠኝ ተስፋ እኮ ብዙ ነበረ ምናምን በቃ ይሄ ነው። ሌላ ነገር የለም። አሁን እኔ ላይ እንደዚህ መሆን አይጠበቅብም። አንድ ቀን እንኳን በስርዓት ወርታ የሚጠቅ በቃ እሺ። ሁሌ ትገፋኛለህ፣ ሁሌ ትሰድብኛለህ፣ ሁሌ ታመነጫጭቀኛለህ። ያንን እያየ እንኳን ሰው ሊረዳ ያልቻለው ለዛ ነው። በቃ አንተ ምታለ በዚህ አጋጣሚ ግን ጸጉርሽን አስይዥ ዊግ ተሰርተሻል። ነገር ግን ኤቭሪዴ ስታይሉ አንድ አይነት ነው። ስታይልሽን እንኳን ቀይሬ እንዴ እናንተ ግን ጨነቀኝ። ለምንድን ነው አንድ አይነት ቪዲዮ ስለሆነ መሰለኝ ጨነቀኝ።
ጋቸውን ነገሮች ለምን አሰሚኝ? ምን ያለውበት ስሜት ታውቂያለሽ አንቺ? አሁን ማልቀሱ እኮ ምንም አይነት መፍትሄ ሊሆን አይችልም። እስካሁን ቦርሳውን ይዘሽ ነበረ ቁጭ ያልሽው። አይገለቴ ታሳዝኛለሽ። ሰው ሲገባ ቦርሳውን ጠረጴዛ ላይ ቁጭ አድርጎ ነው ሄዶ አልጋ ላይ ቁጭ የሚለው። ቦርሳውን እንደተያዘ አልጋ ላይ ቁጭ ብለው ወሬ ይወራል። ፈጣሪ ሆይ ልታለቅስ ነው። ሰማሽኝ? ስላለቀሽ እኮ ምንም አይለወጥም። ሰሚኝ፣ ተሰቃየን እኛ። ከሚያለቅስ ጋር አብረን እናለቅሳለን፣ ከሚስቅ ጋር አብረን እንስቃለን። እንደው ምን ይሻለናል? እንደው የእኛስ መከራ በዛ። የምሬ ልታለቅስ ነው። ብሩኬ ሊያባብላት ነው። ስሚኛ፣ ስላለቀሽ ምንም የሚለወጥ ነገር የለም። እያለቀሰች አይደለም ብሩኬ፣ እርግጠኛ ነኝ እየጸለየች ነው። እንዴ ሁለት አይኗን እንደዚህ ከናጸጥ እየጸለየች ነው። እባክን አምላኬ ብሩኬ እንዲያምን አድርገኝ፣ የዛሬ ቪዲዮ በቃ በዛሬ ቪዲዮ እንዲያምን አድርግ፣ ሃይሚ የለችም እያለች እየጸለየች ነው። እርግጠኛ ነኝ። ምንድን ነው እንደምትሆኝ? ኧረ በእናትህ እቺ ልጅን ነገር በልኝ ጊዜ እንዴ ብሩኬ ማናስረግዛለ ማናስረግዛለ ስሚ፣ ለምንድን ነው የምታለቅሽው? በቃ ማባበል ተጀመረ። እንግዲህ ተጀመረ። ብሩኬ እየጸለየች እኮ ነው። ይህ እያለቀሰች አይመስለኝም። ስላለቀሽ ምንም አይለወጥም። በቃ ተረጋግተን ማሰብ ነው ያለብን። ሁሉ ነገር የሚፈጠር እያለቀ ነው እኮ አንተ። እኔ ምንድን ነው የፈጠርኩት እንዴ? እሺ ለምንድን ነው የምታለቅሽው? ምን ይፈጠር ብለሽ ስላለ ለምንድን ነው ግን አንገቷን የምትይዘው ብሩኬ? እንደ እኛ እኮ ደስ አይለንም። ከሃይሚ ውጭ ሌላ ሴት ስትሄድ ደስ አይለኝም። የምሬ ነው። እኔ ደስ አይለኝም። እንዴ ለሽ ምንም አይለወጥም። እዩ አይድሌ ብሩኬና ልጅቷ ሊቀጥሉ ነው መሰለኝ። እኔ የለውበትም። በዚህ አጋጣሚ የት አልጋ ነው የተከራያችሁ? ኬት ሆቴል ነው ቡታጀራ ውስጥ። የአልጋው እንትን ማብራት ተበላሽቷል። በዚህ አጋጣሚ አሰሩ። ምንድን ነው እንዴ እንደዚህ ከስተመር በዛ ላይ ቪዲዮ ላይ እየቀረበ ማብራቱን አስተካክሉ። ኤሌክትሪክ ቢይዛችሁ አሁን በዚህ አጋጣሚ እነ ብሩኬን እንዴ ምንድን ነው እንደ ቀላል ተራድመ ወይ ጉዴ! ወዴት እንደሄደች አላውቅም። እኛ ደስ አይለኝም። እንደዚህ አይነት ነገር ላሳልፈው ነው። ለምንድን ነው የማትረጋጊው? ምንሽ ያስለቅስ ብሩኬ አውቆ ነው እሺ፣ አንገቷን ይዞ ጸጥ ብሎ የቆመ ማለት ነው። ሃይሚ እየመጣች እንደሆነ አውቋል። ነገር ግን እሷን ለማናደድ ነው አንገቷን ይዞ እንደዚህ ልክ እያወራ ልክ እንደ ባልና ሚስት። እኔ ደስ አይለኝም። ሃይሚዬ ነይ እስቲ። የተፈጠረውን ነገር ለምንድን ነው መናገር ይከበዳል? እኔ ምን ማለት አልፈልግም። እያወራች ነው። ማልቀሱን አቁማለች። ለምን አንገቷን አለቅም? ብሩኬ እባክን፣ አንተ ራሱ በራስ መዘዝ እያመጣ ነው። እንዶ እኛስ እንዶ ተሰቃየን እኮ ተሰቃየን። የምሬን ነው። እንዶ እኔ ብሩኬን መናገር አልፈልግ፣ ሃይሚንም መናገር አልፈልግም። ብታይ ሁለቱንም በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። የምሬን ነው። ነገር ግን ብሩኬ ደግሞ ልጅቷን ይኸው አንገቷን ይዘው ቁጭ እንዴ እኔን እየጎዳኝ ነው። በዚህ ልክ እኔ መብረት ነው ያስፈልገ። ይኸው ሃይሚዬ መታ ስታይ ድረስ ነው አንገቷን ይዞ የነበረው። አያችሁት? ሃይሚን ለማናደድ ነው አኪድ። ልጅቷ ደግሞ አይኗን ይወት እንዴት እንደምታይ ሃይሚን ማለት ነው። አያችሁ? ኧረ በስመ አብ! ኧረ ስቃይ አልጋ ቤቱ ተቀይሯል። ለካ ቤተሰብ አልጋ ቤቱ ተቀይሯል። ቢቀይርም ተከትሎ መጡ። ሃይሚ ታያታለች ህይወት ባንቺ ደግሞ ማን ነገርሽ? ምን ማለት ነው? ሃይሚማ ብሩኬ ያንተ ጠረንን ራሱ ይነግራታል። ገባ? አንተ እየረገጥከው ቦታ ራሱ ይነግራታል ማለት ነው። የምሬ ነው እኮ እንዴ እኮ መፍትሄ እንፈልግ። መፍትሄ እንፈልግ አብረን። መፍትሄው ደግሞ እሷን ከህይወት ውልቅ ከህይወት ውልቅ አድርገህ ብሩኬ እዛ ጣላት። አለቀ። ከሃይሚ ጋር ግን መቀጠል አለብን። ምክንያቱም ከሃይሚ ጋር እንድትቆራረጡ አንፈልግም። ሲጀመር ጭራሽ ስለ ሃይሚ ከህይወቴ ውጭ ምናምን የሚለው ቃል አልፈልግም ማለት ነው። እና ቤተሰብ ሙሉ ቪዲዮ ገብታችሁ ብሩኬ ቤት እዩ። ቪዲዮ አላስረዝምም፣ ምክንያቱም እየታየ አይደለም። የእውነት ለመናገር ቢዝነስ ቪዲዮ ላይ በጭራሽ እየታየ አይደለም። ነካ አድርጋችሁ ሙሉን አታዩም። ነካ አድርጋችሁ ላጥ ነው የምትሉት። ሙሉ ቪዲዮ አይታችሁ አታውቁም ማለት ነው። ለዛ ቪዲዮ አላስረዝምም። ካያችሁት ሙሉ ቪዲዮ ለማየት ሞክሩ ቤተሰብ ማለት ነው። ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ።
የምታዩት ሰዎች ስለሚነግረኝ ነው። እሺ ጎግል ማለት ነው። እና በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ። ሙሉ ቪዲዮ ብሩክ ቤት ይሁ ማለት ነው። አላበዛም ዛሬ ሙሉ ሀሳብ ራሱ አልሰጣውም፣ ምክንያቱም እየታየልኝ ስላልሆነ ማለት ነው። ያው 10,000 ታየ 8,000 ቢታይ ማለት ነው ነካ አድርጎ ነው የሚሄዱት እንጂ ሙሉ ቪዲዮ እየታየ አይደለም። ስለዚህ ምንም አይሰራም። ስለዚህ በሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።